ለመሆኑ በዚች ምድር ላይ ለመሞት ስንት ዓመት የቀረህ ይመስላል? ሳይንሳዊ ጥናቶች የሰውን ልጅ አማካይ ዕድሜ ከ70 እስከ 75 ያደርጉታል። እንዲሁም ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው የኡመቶች አማካይ ዕድሜ ከ60 እስከ 70 መካከል ባለው ነው ብለውናል። ከነዚህ የሚያልፉት ጥቂቶቹ ናቸው ብለውም አክለው ገልጸውልናል። ነገር ግን ይሄ ልንኖረው የምንችለው ከፍተኛው ዕድሜ እንጂ የሞታችን ዋስትና አይደለም። አጀላችን ከደረሰች ለአንዲት ሰከንድም ቢሆን አንቆይም ማለት ነው። እስኪ ያስቡት፣ ከኛ በእድሜ የሚያንሱ ትላንት አብረናቸው የምንኖር የነበሩ ትላንት አብረናቸው የምንሳሳቅ የነበሩ ስንትና ስንት ወጣቶችን በገዛ እጆቻችን ቀብረናል። የሚያሳዝነው ግን ብዙዎቻችን ከአላህ ርቀን ስንኖር እንዲሁም ለአምልኮ ስንሰነፍ ልክ ለዘላለም የመኖር ዋስትና የተሰጠን ይመስላል። ዛሬን አድረን ነገ ለመዋላችን ምንም ዋስትና እንደሌለን እንዘነጋለን፣ እንረሳለን። ለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ እንዲህ የሚሉን ኩን ፊ ዱንያ ገሪቡን አው ዓቢሩ ሰቢልን፣ ዱንያ ላይ ልክ እንደ ተጓዥ ወይም ደግሞ እንደ መንገደኛ ሆነህ ኑር ብለው ረሱል ሰለላሁ ዐለይሂ ወሰለም ይመክሩናል ወይም ይነግሩናል ማለት ነው። እንዲሁም ይህንን ሐዲስ ያስተላለፉልን አብዱላህ ኢብኑ ዑመር አክለውም ኢዛ አምሰይተ ፈላ ተንተዚር ሰባህ፣ ባመሸህ ጊዜ ንጋትን አትጠባበቅ፣ ወኢዛ አስባህተ ፈላ ተንተዚር ልመሳ፣ እንዲሁም ደግሞ ባነጋህም ጊዜ ማምሸትን አትጠባበቅ ይሉናል። ወኹዝ ሚን ሲሐቲከ ሊመረዲከ፣ በጤንነትህ ጊዜ ለህመምህ ጊዜ ሰንቅ፣ ወሚን ሐያቲከ ሊመውቲክ፣ እንደዚሁም በህይወት ሳለህ ለሞት ጊዜ ሰንቅ ይሉናል ማለት ነው እኚህ ድንቅ ሰሃባ። እናም ቤተሰቦቼ ትክክለኛውና ዘላለማዊ ህይወት ያለው አኺራ ላይ ነው። ይህች ያለንባት ዱንያ ለዚህኛው ዘላለማዊና ዘላቂ ህይወት መዘጋጃና መዝሪያ ቦታ ብቻ ናት ማለት ነው። ስለዚህ ወደ አላህ እንመለስ። ትክክለኛው ስኬት ያለው ወደሱ በመመለስና ወደሱ በመጠጋት ነውና ማለት ነው። ይህን ሐሳብ ለማስተላለፍ ነበር። ቪዲዮውን ለሌሎች ሼር ማድረግ እንዳይረሳ፣ እንዲሁም ፎሎ ማድረግም እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።